ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ የሰላጣ የኢንዶሚ ሰላጣ ልሰራላችሁ ወይ ደግሞ ኢንዶሚ በሰላጣ ልሰራላችሁ ነው። በጣም የሚጣፍጠው የእውነት በቃ በጣም ረጅም ጊዜ ይሄን ነገር መስራት የምወደው ማለት ነው። እና የሆነ ጊዜ ላይ ኢንዶሚ መብላት ስፈልግ ይሄኛው ኢንዶሚ ነው የምበላው። እንግዲህ ሰላጣ ቅጠልና ኪያር ቲማቲም የተጠቀምኩት ቃሪያ የሚያቃጥለው ቃሪያች ትንሽ አለች የሚጣቃሪያ እሷ ተጠቅሜያለሁኝ። በጣም ነው የሚጣፍጠው። በቃ እንዴት ልበላችሁ የእውነት በተለይ ኢንዶሚ የምትወዱ ሰዎች ማለት ነውና ኢንዶሚ ራሱ የማይወድ ሰው በሰላጣ መልክ እንደዚህ ምናምን መብላት ይችላል ማለት በጣም ጣፋጭ ነው። የሞቀ ውሃ ነው የምጠቀመው። ድስት ውስጥ ኢንዶሚን ጨምርና የሞቀ ውሃ ነው ከላይ የምጨምርበት። ከዛ በኋላ አብሮ ይበስላሉ ማለት ነው። ከዛ እዚህ ጋር ደግሞ የኢንዶሚ ቅመም ራሱ አለ አይደለ? እሱን ጨመርኩኝና ከዛ በኋላ እኔ ሁለት ኢንዶሚ ነው የሰራሁት። ለኔ ብቻ ሳይሆን ለሴትዬም ልጅ ጭምር ነው የሰራሁት። እና ሰማጋ ዘዝቺን እሷ ነበርሽ ግን እኔ ማብራት በለው እሷ ለሷ አንድ ለኔ አንድ ማለት ነው። ለነሱ ተሰሩ ለእናንተም ጨምራችሁ ስሩ በዛው ጎን ለጎን። እና እዚህ ጋር እንግዲህ እሱን ጨመርኩኝ። ከዛ በኋላ ደግሞ ያዘጋጀሁትን ሰላጣ ድስት ውስጥ ጨመርኩት። በነገራችን በድስት እየቀላቀልኩ ያለሁት እቃ መቀላቀያ እቃ አጠገቤ የለምና ገና ታች ወልጄ ከማመጣ ብዬ ነው በድስት እንግዲህ ስንፍና ማለት ነው። ጫውና ቆንጆ በርበሬ እንዲሁ ደግሞ ትንሽዬ ዘይት የራሱ የኢንዶሚ ዘይት ስላለ ትንሽዬ ዘይት ነው የምጨምርበት። ከዛ በኋላ እንግዲህ በደንብ አድርገን ነው ሰላጣውን መቀላቀል ያለብን። ምክንያቱም በኋላ ኢንዶሚውን ስንቀላቅል በጣም ስንቀላቅል እንዳይል ማለት ነው እንዳይቦካብን መጀመሪያ ሰላጣውን በደንብ አድርገን ቀላቅለን ከዛ ኢንዶሚያችን ጭምር እናደርግና ቀላቅለን ወደ መበላት ሄዳ ማለት ነው እንግዲህ